በፀጉር ሙያ ላይ አብሶ በሴቶች ያው የወንዶች ሲሆን ወንድ ነው አብዛኛውን የፀጉር አስተካካይ አለ። የሴቶች የፀጉር አስተካካይ ወንድ ሆኖ ከብዙ ሴቶች ጋር የመገናኘት ፕሮባቢሊቲ ይፈጠራል። አላስቸገረህም ነበረ? ባይገርምህ እንደነገርኩን የመጣውበት የህይወት መስመር ወይንም ደግሞ ያደግኩበት አካባቢ ብርቅ አይደለም ለእንደዚህ አይነት ነገር። በቃ ለጸብ ብርቅ አይደለም። ምንድነው ለጾታዊ ግንኙነት ብርቅ አይደለም። ችግር የለብህም። በቃ አላፊ አግዳሚ ሲወጣ ታያለህ። አንተ ባትላከፍ ሰው ሲላከፍ ታያለህ። እና ይሄ ሰው ሲጣላ ታያለህ፣ አንተም ልትጣላ ትችላለህ። ይሄ ምንድነው የሆነ ወጣት ያስቸግረዋል የሚባሉ ነገሮችን ኦልሞስት በልጅነት ታይሜ ላይ አልፌበታለሁ እና ዲፕ አውቀዋለሁ። በዛ መንገድ ሄደው ህይወታቸው የተበላሸ በጣም ብዙ ሰዎችንም አውቃለሁ። እንደዛ እኔም ስለማውቅ ነው ይሄን ነገር በደንብ። ምንም ፀጉር ስራ ውስጥ መሆን አይጠበቅብህም። ይሄ አስቸጋሪ ወንድ ለመሆን ምንም አይጠበቅብህም። አንተ ሌላ ነገር ማድረግ ከፈለግ ለምን ፀጉር ሰሪ ትሆናለህ? you don't have to። ሌላም ቦታ ሆነ ማድረግ የምትችላቸው ብዙ ነገሮች አሉ። ፐርሰናሊቲ በዛ የተገነባ ከሆነ ማለት ነው። ተገንብተህም ከሆነ መውጣት ግዴታ ነው፣ መውጣት አለብህ። እና እኔ አልቸገረኝም ነው የምልህ። ነገር ግን እንደዚህ አይነት ነገሮች ውስጥ የመግባት እድሉ ቢኖርም አንተ ግን ከገባ ከዛ ግን ማደግ አሁን ያለሁበት እኔ ሌቭል ላይ መድረስ ኢምፖሲብል። እዛው ነበር የምትቀረው። የስ ቅጥር ሆነህ ትቀራለህ።